ከተማ ሮጠ የምትመጣ ከሆነ ሮጠ ነው አንበሳይ በመንፈሴ ያለው ከተማ የሚባል ሰው ጌታን በጣም ነው የምትወደው። አው ከኛ ቤት እኔ ብቻ ነበርኩኝ። አሁን እየመጡ አንተ ብቻ ነበርክ፣ አሁን እየመጡ ነው። ጌታ እንዲህ ያለኝ የክብር ዕቃዬ ነው አለኝ። አሜን። ምን አለ አሜን ብትሉለት። አሜን። ሰው ቁመትን ያያል፣ ልብስን ያያል፣ እግዚአብሔር ግን ልብን ያያል። አሜን። የዚህ ሰው ልብ ለእግዚአብሔር የተመቸ ነው። አሜን። በመንፈሴ አንድ ከተማ የሚባል ሰው አይቻለሁ። የከተማ ቤተሰብ በሙሉ የእግዚአብሔር ክብር ሲቆጣጠሩ አየሁ። አሜን። 11 ሰዎች ወደ ጌታ ሲመጡ እያየሁ ነው። አሜን። እስከ 7ኛ ወር ድረስ 11 ሰዎች ወደ ጌታ ይቀላቀላሉ። አሜን። አሜን። ፋሚሊያችን የእናንተ ፋሚሊ ናቸው? ስንት ናቸው? 11 ናቸው። ያውልህ ለአንድ ቃልቻ የተሰጠ ሰው አየው። ስሙ ሁለት የሆነ በሁለት ስም የሚጠራ ማለት ነው። የሆነ የጀግና ስም ይጠሩታል። የሆነ ሻለቃ እንደዚህ እንደሚባል ማለት ነው። ወንድም ይሆነ የት እንዳለ አይታወቅም። እሱ ወርቅና ይባላል። እስካሁን ጭራሹም የለም። 20 ምናምን ሻለቃ ነበር የሚባለው ነበረው። ሻለቃ ነው ለጠንቋይ የተሰጠው። አእምሮ ጭንቀት የነበረበት የእብደት መንፈስ የነበረበት ሰው አየው። አለማየሁ ማን ነው? እሱ ወንድማችሁ ነው። አሁን ታላቃችሁ አለ። ታላቅ ወንድማቸው የአእምሮ ጭንቀት ልክ እብደት ማለት ነው። አብዱ ነው ይላል እንጂ አለ። አሁን አለ። የት ነው ያለው? እዛ ወደ ገጠር ነው። ጸልይለት ለሱ ሰውዬ። አንድ ወንጌላዊ ከቤታችሁ ሲነሳ ይቻል። አሜን። እና አለማየሁ ግቢ ውስጥ ቸርች ይተከላል። አሜን። ጠንቋይ አይመለክም። ቤተሰብ በሙሉ እግዚአብሔር አሳልፎ ይሰጣል። አሜን። አረ የሆነ ሰው አሜን ይበልስ። አሜን። የአእምሮ ህመም ያለበት ያ ሰው ጭንቅላት ውስጥ የተቀመጠው እባብ በኢየሱስም ለቆት እንዲሄድ ጸልያለሁ። አሜን። ከጭንቅላት ውስጥ እባብ ሲወጣ አይቻለሁ። አሜን። ለቆት ሲሄድ አይቻለሁ። አሜን። አረ አንድ ሰው አሜን ይበላል። አሜን። ከእንቅልፉ እንደሚነቃ ሰው ሲባንን አይቻለሁ። አሜን። የ22 ዓመት ድግምት ከላዩ ላይ ጌታ ሲያንከባልል ያየው ነው። አሜን። አይነ ስውር የነበረው ማን ነው? ራሱን አዱኛ። ምን የሆነው? አይኑም አእምሮም ያም ነበር። አይኑም አእምሮም አይነ ስውር። መናፍስት በመለየት እግዚአብሔር አንተን ይቀባል። አሜን። yes አሁን የመናፍስት ጉልበት ተሰብራለህ። አሜን። ጌታ እንዲህ ያለኝ መናፍስት በመለየት አይኖቹን እከፍታለሁ። አሜን። መናፍስትን በመለየት አሜን። አይኑን እከፍታለሁ። አሜን። በጸጋ እሞላዋለሁ አለኝ። አሜን።